ብዙ ጊዜ በዚህና በዚህ ቃል መካከል የድምፅ ተመሳሳይነት ቢኖርም እንኳን የትርጉም ልዩነት እንዳለው ያውቃሉ? እንግዲያውስ ይህን ቪዲዮ ተከታተሉ። ይሄ ቱ ቲኦ እና ይሄ ቱ ቲኦኦ በጣም የተለያየ ትርጉም አላቸው። ሁለቱም የተለያየ ቃል ክፍል ሲኖራቸው በትርጉምም ደግሞ በጣም የተለያዩ ናቸው። ለምሳሌ ቲኦን ስንጠቀም ምንድነው ከቨርብ በፊት እየመጣ ኢንፊኒቲቭን ወይም ደግሞ ዳይሬክሽንን ወይም ደግሞ ፐርፐዝን ይገልጽልናል ማለት ነው። ይህ ማለት ምንድነው? ካን ቢ ዩዝድ አዝ showing purpose or infinitive verb or direction ሶስት ነገሮችን በቀላሉ ሊያሳየን ይችላል ማለት ነው። ቲኦን ስንጠቀም as a preposition or as a verb infinitive or as a direction or showing purpose እነዚህ ነገሮች ያሳየናል ማለት ነው። ፎር ኤግዛምፕል ቱን ከኢንፊኒቲቭ ከቨርብ በፊት ስንጠቀመው ያንን ቨርብ ኢንፊኒቲቭ መሆኑን ወይም ደግሞ ቨርብ ዋን መሆኑን ያሳየናል ማለት ነው። ቱ ጎ ቱ ስፒክ እያልን ቱ ፕላስ ቨርብ እንጠቀማለን ማለት ነው። ቲ ኦን ወይም ደግሞ ፕሪፖዚሽን ሲሆን ደግሞ ዳይሬክሽንን ኦር ፖዚሽንን ያሳየናል ማለት ነው። ራይት ኢንቱ ስንል ፎር ኤግዛምፕል ምን ያሳየናል ማለት ነው? ፕሪፖዚሽን ያሳየናል ማለት ነው። ኦር ቱዋርድ ስንል ቱዋርድ ስንል ደግሞ ዳይሬክሽንን ያሳየናል ማለት ነው። ሶ ቲኦ ከቲኦኦ የተለየ ትርጉም አለው ማለት ነው። ሶ አዜ ቨርብ ኢንፊኒቲቭ ቱ ፕላስ ቨርብን ያሳየናል። አዜ ዳይሬክሽን ደግሞ ቱ ፕላስ ፕሌስ ስናደርገው ደግሞ ፎር ኤግዛምፕል ቱ ሽጎ ሆም ስንል ሽጎ ቱ ሆም ኦር ሽጎ ቱ ስኩል ኦር ሽጎ ቱ ማርኬት ስንል ቱ ፕላስ ናውን ከሆነ ምን ያሳየናል ማለት ነው? ዳይሬክሽንን ያሳየናል ማለት ነው። ኢንፊኒቲቭን ሲያሳየን ደግሞ ምንድን ነው የሚያሳየን? ቱ ፕላስ ቨርብ ዋን ይሆናል ማለት ነው። ቱ ፕላስ ቨርብ ዋን በሚሆንበት ጊዜ ደግሞ ዘ ፋንክሽን ኦፍ ቱ ኢዝ ኢንዲኬቲንግ ዋት ኢንፊኒቲቭ ቨርብስ ቨርቦችን ኢንፊኒቲቭ መሆናቸውን ወይም ደግሞ ቨርብ ዋን መሆናቸውን ያሳየናል ማለት ነው። ሌላኛው ደግሞ ፐርፐዝን ያሳየናል ማለት ነው። ሺ ፎር ኤግዛምፕል ፐርፐዝን ሲያሳየን ዋይ ዩ አር ጎይንግ ቱ ስኩል ትምህርት ቤት ለምን ትሄዳለህ? ቱ ለርን እንላለን አይደለ? ቱ ለርን በምንልበት ጊዜ ይሄ ቱ አዜ ፕሪፖዚሽን ሆኖ ግን ምንን ያሳየናል? ፐርፐዝን ያሳየናል ማለት ነው። ፐርፐዝን ያሳየናል። ሰው ቱ ብለን የምናስቀምጠው ቱ ጎ ኦር ቱ ቪዚት ፎር ኤግዛምፕል ዋይ ዩ ጎ ቱ ላሊበላ ለምንድነው ላሊበላ ሄድከው? ቱ ቪዚት ዚ ካስትል ራይት ኦር ቱ ቪዚት ዘ ቸርች እንላለን ማለት ነው። ዋይ ዩ ጎ ቱ ጎንደር ቱ ቪዚት ዘ ካስትል ራይት። ሶ እነዚህ ፐርፐዝን፣ ቨርብን፣ ኢንፊኒቲቭ ቨርብን ኦር ዳይሬክሽንን ኦር ፋንክሽንን ያሳየናል ማለት ነው። ቲኦን ብቻ ስንጠቀም ማለት ነው። ኢንፊኒቲቭ ሜከር ነው። እንደገና ደግሞ ፕሪፖዚሽን ነው። ዳይሬክሽን ኦር ዴስቲኔሽንን ያሳየናል ማለት ነው። ዊ አር ጎይንግ ቱ ዘ ፓርክ ስንል ዴስቲኔሽን ያሳየናል። ዊ አር ጎይንግ ቱ ዘ ፓርክ ካልን ምን ያሳየናል ማለት ነው? ዴስቲኔሽን መድረሻችንን ያሳየናል ማለት ነው። ኢንፊኒቲቭ ሲሆን ደግሞ ሺ ላይክስ ቱ ሲንግ፣ ሺ ላይክስ ቱ ስፒክ፣ ሺ ወንትስ ቱ ጎ፣ ሺ ወንትስ ቱ ስዊም እያልን ምንን ያሳየናል ማለት ነው? ኢንፊኒቲቭ ቱ ፕላስ ቨርብ ዋንን ያሳየናል ማለት ነው። ሶ ቱ ቲኦ ከሆነ አይዘር ኢት ኢዝ ፕሪፖዚሽን ኦር ዳይሬክሽን ኢት ሾውስ ዳይሬክሽን ኦር ኢንፊኒቲቭ ሜከር ፎር ቨርብስ ነው ማለት ነው። ኤንድ ዘ አዘር ዋን ኢዝ ቲኦኦ ከሆነ ግን ምንድን ነው? ኢት ኢዝ አድቨርብ ቶታሊ ኢት ኢዝ አድቨርብ ኦፍ ምንድን ነው? አድቨርብ ኦፍ ዲግሪ ነው። ሶ አድቨርብ ኦፍ ዲግሪ ኢት ሾውስ አስ ኤክሰሲቭ ዲግሪ ኤክሰሲቭ መሆኑን የሆነ ነገር ኤክሰስ መሆኑን ያሳየናል ማለት ነው። ናምበርን ሲያሳየን ወይም ደግሞ የዛን ነገር ዲግሪውን ሲያሳየን ማለት ነው። አድቨርብ ይሆናል። ኤክሴሲቭ ኦር ቬሪ 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 ሲሆን ኦር ቱ ማች እንደማለት ነው። አዜ ዲግሪ ሲሆን ማለት ነው። ዘን ዊ ካን ዩዝ ጀስት ቱ አዝ ላይክ ኤክስትራ መሆኑን የሆነ ነገር ኤክስትራ መሆኑን በማን እንገልጸዋለን? ቱ ብለን እንገልጸዋለን ማለት ነው። ሶ ቲኦኦ ማለት ነው። ቱ አድቨርብ ሲሆን ቲኦኦ ሲሆን ማለት ነው። ቢኮዝ ዜ አር ሆሞፎንስ ስለሆኑ ሶ ቱ አዝ አን አድቨርብ ቲኦኦ ማለት ነው። ቲኦኦ አዝ አን አድቨርብ
ኢን አዲሽን ኦር ኦልሶ ማለት ለማለት እንጠቀምበታለን። ፎር ኤግዛምፕል አይ ዋንት ቱ ድሪንክ ኮፊ ቲ ቱ እንላለን። ቲ ቱ ሻይም እንደማለት ነው። ፎር ኤግዛምፕል አይ ላቭ ዩ ስንል ሚቱ እንላለን አይደለ? ሚቱ ካልን እኔም እንደማለት ነው። ሶ ኢን አዲሽን ኦር ሚ ኦልሶ እንደማለት ነው። ኦልሶ የሚለውን ይገልጽልናል ማለት ነው። ምን ሲሆን ነው እሱ? አዲሽን ኦር ኦልሶ የሚለውን ሲገልጽልን ማለት ነው። ኤክሰሲቭሊ ኦር ቬሪ ሲሆን ደግሞ ምንድን ነው? ኤክሰሲቭሊ ወይም ደግሞ ቬሪ ሃይ ዲግሪ ኦፍ አድቨርብ ያሳየናል። አድቨርብ ኦፍ ዲግሪ ሃይሊ ያሳየናል ማለት ነው። ፎር ኤግዛምፕል ሺ ኢዝ ቱ ቶል ብንል ሺ ኢዝ ቱ ቶል ብንል ቶል ከሚለው ፊት ለፊት አድቨርብ ኦፍ ዲግሪ ብናስቀምጥበት ቲኦኦ የሚለውን ብናስቀምጥበት ይህ ምንን ያመለክትልናል? በጣም ረጅም መሆኗን ያመለክትልናል። በት ሉካት ዚስ ቲኦኦ ፕላስ adjective ቶል has a negative meaning. Most of the time it has a negative meaning. She is too tall to ሚል ፎርም አለ። ባይ ዘ ወይ ቲኦኦ እና ቱኦ አብረው ይመጣሉ። ቱ ፎርም ይባላል። ሶ ሂር ኤክሰሲቭ ዲግሪን ሲያሳየን አድቨርብ ስለሆነ አድቨርብ ደግሞ ከአድጀክቲቭ በፊት መቀመጥ ስለሚችል ሶ ሺ ኢዝ ቱ ቶል ቱ ዌር ዚስ ክሎዝ የሆነ አጭር ልብስ እች ልጅ ለመልበስ በጣም ረጅም ናት የሚለው በጣም የሚለው መልበስ እንደማትችል ያመላክተናል ማለት ነው። ሶ it has what a negative just implication. She is too short to reach the just what something የተንጠለጠለ ነገር ካለ for example she is too short to touch the blackboard, for example to clean the blackboard to clean the whiteboard. She is too short. So በጣም አጭር ናት ብላክቦርዱን ለማጽዳት ካልን ምን እንላለን ማለት ነው? ማጽዳት አትችልም። ሶ it has a negative meaning. ቲኦኦ ስንል አድቨርብ ኦፍ ዲግሪ ነው። ኦቨር ኢን አዲሽን የሚል ትርጉም ይሰጠናል። ኤክሰሲቭ ለሆነ ነገር ወይም ደግሞ በጣም ብለን መግለጽ ለምንፈልገው ፎር ኤግዛምፕል ጀስት ዜር ኢዝ ዋት ሂር I'm drinking a coffee, for example. So this the coffee is too hot ልንል እንችላለን። too hot. Look, hot is adjective. Before adjective we can use TOO. So because it is what? adverb of degree. ዲግሪን ስለሚያመለክት it is too hot ካልኩኝ መጠጣት አልችልም። በጣም ትኩስ ኤክሰሲቭሊ ትኩስ መሆኑን ያሳየናል ማለት ነው። So I can't drink it የሚል ትርጉም ይሰጠናል ማለት ነው። So ብዙ ጊዜ ሆሞፎንስ ቢሆኑም እንኳን ቱ ቲኦኦ አንድ ኦ ያለው እና ሁለት ኦ ያለው ምንድን ነው ልዩነቱ ብላችሁ ኮንፊውዝድ እንዳትሆኑ። ቲኦ ኢዝ ጀስት as I have explained before, it is a preposition. It shows infinitive verbs and it shows direction or it shows destination. But here ቲኦኦ is adverb of degree, adverbን ያሳየናል ማለት ነው። ሶ ቱ ሆት ስንል ሆት የሚለውን በጣም ትኩስ መሆኑን በጣም መጠጣት እንደማንችል ያሳየናል ማለት ነው። ዘ ኮፊ ኢዝ ቱ ሆት ካልኩ ፎር ኤግዛምፕል አይ ካንት ድሪንክ የሚል ትርጉም ይሰጠኛል ማለት ነው። ዩዥዋሊ እንደዛ የሚል ትርጉም ይሰጠኛል ማለት ነው። ሶ ጀስት ኢፍ ዩ ዋንት ቱ ሲ ዘ ዲፈረንስ ቢትዊን ቲኦ ኤንድ ቲኦኦ of course the similarity is they are homophones ድምጻቸው አንድ አይነት ነው, but they have the different spelling and different meaning. So TOO is simply it is a preposition and it is what infinitive maker and it is a word just it shows what a direction and it shows a destination of something, right? Just we want to go to market ብንል ማርኬት is destination. so to market የሚለው ዳይሬክሽንን ያሳየናል፣ ቦታን ያሳየናል። that TO or I want to speak, I want to learn, I want to go እያልን ከቨርብ በፊት ከቨርብ ዋን በፊት ስናስቀምጠው ደግሞ ኢንፊኒቲቭን ያሳየናል ማለት ነው። ምን ጊዜም ቲኦ የሚቀመጠው ከቨርብ ዋን ኢንፊኒቲቭ ስለሆነ ከቨርብ ዋን በፊት ነው የምናስቀምጠው ማለት ነው። but TOO is an adverb so that it shows what an excessiveness of something የሆነ ነገር ከፍተኛ ዲግሪውን ያሳየናል ማለት ነው። but አዲሽን ስንጠቀምበት ደግሞ I want to drink coffee እንልና ኮማ ቲ or just what ሚሪንዳ too ብለን ሚሪንዳ ቲኦኦ እናደርጋለን ማለት ነው። ያ ማለት ተጨማሪ ነገር እንፈልጋለን ለማለት ነው። ይህንን ቻናል ሰብስክራይብ ያድርጉ። እንደነዚህ ሁለት
ተመሳሳይ ሆሞፎን ያላቸውን ወርድስ እያመጣሁ ፕሬዘንት አደርግላችኋለሁ። ታንክ ዩ ቬሪ ማች